ቀጠሮ ለኃጢአት እግዚአብሔር ቀጠሮን አይሰጥም። ይገርማችኋል። እንኳን መቶ ይላል ወንድህ ለምይት አመት ቆሙ እፀው ያለ ገነት የገነት እጽዋት መጡለት መርከቡን ሰራ። እንኳን 120 ዓመት ሳይፈጸም እግዚአብሔር ሰማይን በሰባት ምድርን በሰባት ቀደደው አለ። በምድር እንደ እሳት የሚልጥ የሚግጥን ውሃ አወጣ ወደ ላይ ገንፍሎ እንዲወጣ። በሰማይ እንደ በረዶ የሚቆረጣጥም ውሃ አመጣና በናደረገ በአንድ ጊዜ አዘነበው። ወዘነ 40 መዓልተ ወ40 ሌሊተ ኦሪት ዘፍጥረት ምዕራፍ 7 ቁጥር 1 ላይ 40 መዓልትና 40 ሌሊት ዝናብ ዘነበ። ከዚች ምድር እስከ ገነት ድረስ ግጥም ማለት በመልአኩ ክንድ እስከ ገነት ድረስ 15 ክንድ ብቻ ቀረች። አያችሁ ከዚህ ነው እንኳን 40 መዓልትና 40 ሌሊት የዘነበ ዝናብ ምዕመናን 3 ቀን ሞልቶ ቢዘንም እርሻ ማረስ እንችላለን? አንችልም። 3 ቀን ሞልቶ ቢዘንም ጣና ይመጣል። እችን አካባቢ ክብ ነው ያደርጋል። ወገኖች በዚህ ቸርነት እኮ ነው አልበርቱ ቀናያቱ ወንዞቹ ተወስነው የሚኖሩ እስከ ዘየብጽሒ ወይት ተአደዊ ወሰንኪ ዳሬሙ ይትከወስማ ይበልኪ በውስጤትኪ ውቅያኖስን የምድር መሰረት አድርጎ ቁጭ አውታ ወንዙ ወዲያ ወዲህ እንዳትይ ዳሬሙ ይትከወስማ ይበልኪ በውስጤትኪ ማይበልሽ ሞገድሽ በዛ ይታወክ ከዛ እየዘለለ ወጥቶ እንዳያስቸግር እዛው ውስጥ እንዲቆም አዝዤሻለሁ ስላላት ነው ውቅያኖስ ያላሰጠማት ምድርን ምንመናል። ስለዚህ 40 መዓልትና 40 ሌሊት ቢለቀው መሬት ግጥም ማለት እዛ በኋላ ያ ሁሉ ዓለም ተደመሰሰ። እንኳን 120 ሳይደርስ 20 አሁንም ይላሉ ስንት ጊዜ ደርሰናል? ዓለም ሊፈጸም የቀረው ጊዜ ስንት ነው? አሁን 7518 አይደለ? ወደ 466 ጊዜ ቀን ማለት ዘመን ይቀረናል። 466 ዘመን ይቀረናል። ከዚህ ዘመን 20 ስትቀር ይላል በዛ በኖህ ቃል ኪዳን 20 ሲቀር 8000 አይሞላም። በ8000 ይጠቃለላል ነው የሚለው ቀመሩ። ነገር ግን 8000 ሊያልቅ 20 ሲቀር እግዚአብሔር ይችን ዓለም ይጠቀልላታል። እና በዛን ዘመን እግዚአብሔር ሁሉ ደመሰሰው፣ ኖህን ውስጥ አስገባ። ኖህ የሚውለው ብቅ ብሎ ሳይ ያ የተጥለቀለቀ ጎርፍ የሰውን ስጋ በድግ አድርጎ ሲያንጠለጥለው፣ የአራዊቱን ስጋ አንስቶ ሲያንጠለጥለው፣ ዝሆኑን አንስቶ ሲያንጠለጥለው፣ የሰው ልጅ አካል ሁሉ ተበጣጥሶ ተጠረጣጥሶ እያለ ሲሄድ አሁን እንደወርደው ነበር። አቤት! አሁን እኔ እንደነገርኳችሁ ንስሐ ብትገቡ፣ አሁን እኔ እንደመከርኳችሁ ብትማሩ፣ አሁን እንደኔ ተጠብቃችሁ ታልፉ አልነበረ እያለ ያዝን ነበረ። ከዛ በኋላ ይሄ የግንቦት ሚካኤል ግንቦት 12 ቀን የዘነበው ዝናብ ጥቅምት 12 ቀን ድረስ ስንት ወር ሆነ? ግንቦት 1 ሰኔ 2 ሐምሌ 3 ነሐሴ 4 መስከረም 5 ጥቅምት 12 6 ወር መንፈቅ ከምድር ላይ አራቀው ቁጫ በዘንዱ ሞቀለ። በምን ምክንያት? በዛሬው ጭፈራ። በቃ ከዛሬው ጭፈራ የዛሬው ጭፈራ ከዛ ጭፈራ ቢበልጥ እንጂ አንስም። የዛሬው ዝሙት ከዛ ዝሙት ቢበልጥ እንጂ አንስም። ታውቁ ያን ጊዜ ግብረ ሰዶም የሚባለው በሽሩክሉክታ
ሕገ መንግሥት ተሰርቶለት ተሰራ። ያው በኩራት ሕገ መንግሥት ተዘጋጅቶለት እንዲሰራ ተደረገ። አልከፋ ወይስ ከፋ ወይስ የትኛው ይከፋ? ያሁኑ አልከፋ? ያ በሽልክልክታ ውስጥ ለውስጥ በማፈር በመሸማቀቅ ይሰራ የነበረው አሁን ሕገ መንግሥት ተረቆለት ፋሃበል እንደልብ ያው እርዳታ ለሱ ይለቀቅለታል። ይፈዋል አልጋውን እኮ ነው የዘረጋ በደንብ አድርጎ ገዥ እኮ አሁን የዓለም ገዥ ብሎት ነበረ ክርስቶስ። እንጃ እኔ እንጃ ክርስቶስ ያገኝ ይሆን? አሁንስ ትንሽ እየተጠራ እንዳናንሰው ለክርስቶስ ዲያብሎስ ብዙ ወስዷል። ለክርስቶስ እኛ እንዳናንስ አደራችሁን ባካችሁ፣ እባካችሁን ንስሐ እንግባ እንዳናፍር። በጣም ማረከው እኮ አሕዛቡ እሱ ነው፣ ሰዶሙ እሱ ነው፣ መናፍቃኑ እሱ ነው፣ ፈረንጁም እሱ ነው። ፈረንጁስ መጋጃ አይደል? ጾም የለም ጸሎት የለም እንደዛ ማከት እያኘካል ቀኖና የለም ምን የለም የሚያስረው የሚፈታው የለም። ስለዚህ ያ ሁሉ የዲያብሎስ ተከታይ ነው። ክርስቶስ ተከታይ ያለው ማን ነው? ንስሐ ገብቶ በአባቱ በቄሱ ተናዞ ለሥጋ ወደሙ የበቃ ታጥቆ የሚጠብቅ ክርስቶስን ተስፋ የሚያደርግ ስንቱ ይሆን? መልበስ ለብሰናል። ሲያዩን ደስ ይለናል። ሴቶቻችን ከክርስቶስ ጋር እንኖር። ማነው ተናዞ የሚያውቅ? ማነው ከአባቱ ጋር ብዙ ጊዜ የሚገናኝ? በየጊዜው አስራት በኩራቱን የእግዚአብሔርን ገንዘብ የሚከፍል ከዛ ሲቀጥል ደግሞ በየጊዜው እየመጣ የሚመከርና የሚዘከር ማን ይሆን? ባካችሁ ክርስቶስ ሰው እንዳያጣ ዲያብሎስ ጠራርጎ እንዳይወስደን እባካችሁ ራሳችንን እናስመሩ። እግዚአብሔር ከሁላችን ጋር ይሁን። ታዲያ በዚህ ጊዜ ግንቦት 12 የወረደው ያማይበል ጥቅምት 12 ቀን መጉደል ጀመረ። ትንሽ ጎደል አለ። ርግብን ሰደደና ሂጂ እስቲ መጉደሉን እና ነይ አለ። ርግቢቱ እየበረረች ሄደችና ብታይ ገና ባህሩ የምታርፍበት ወአጣፋ ለተዓረፈ አይጋሪሃ ምዕራፍ 8 ላይ ኦሪት ዘፍጥረት እግሯን የምታሳርፍበት አጣችና ብድግ ተመልሳ ወደ ኖህ ወደ መርከቡ ሄደ። ተቀብሎ ግቢ አላት። ሳምንት ቆየና መልሶ ሰደዳት። ከዛ ቀጥሎ ግን ቁራ የሚባለው ሂድ እስቲ አይተህና አለው። ከ7 ቀን በኋላ ርግብን በላከ በሰባተኛው ቀን ቀድሞ እሱን ልኮት ነበር። ቁራ ሆዳም አይደለ? የወዳደቀውን እየበላ ብቻ ነው። ይሄ ቁራ ጥቁር መሆኑ የዲያብሎስ አምሳል ነው አለ። ዲያብሎስ ካፈለገጠ ቁራ ከሄደ በኋላ ሳይመለስ እንደቀረ አለ። ዲያብሎስ ከክርስቶስ ጋር ከተጣላ በኋላ ሳይታረቅ ነው። ዛሬ የማይታረቅ ሰው ማንን ይመስላል? ማንን ነው የሚመስል? ዲያብሎስን ይመስላል። አልታረቅም። እንግዲህ ከእሷ ጋር ልነጋገር፣ ከእሱ ጋር የእሱን ፊት ላየው የእሷን ፊት ላየው ምትለዋላችሁ ትላችሁ አወይ መከራችሁ ነግሬያችኋለሁ። እንግዲህ የእሱን ፊት ላይ የእሷን ፊት ላይ አይኔን ግንባር ያድርገው ሚል የለም። እናቱ ሞኞች፣ ክርስቶስ የእርቅ አባት ነው። እኛ በበደልን እሱ ታረቀን። እኛ በበደልን እኮ ነው እሱ የታረቀን። እጸበለስን የበላን እኛ፣ የበደልነው እኛ፣ መከራ የሚገባን እኛ ሆነን ሳለን መከራችን መከራ አድርጎ ለጥንት ክብሩ የመለሰን አምላካችን የእርቅ አባት አይደለም። ስለዚህ ዛሬ ከዚህ ጀምራችሁ ቁራ እንደሄደ እንዳልተመለሰ ዲያብሎስ ከክርስቶስ ጋር ተጣልቶ ሳይመለስ ቀር ዛሬም የማይታረቅ ሰው የዲያብሎስ ተከታይ ነው ይላል።